ጤና ይስጥልን ውድ ኢትዮጵያኖች ኤርትራኖች አዲስ ጀማሪ ነን። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ አበረታቱ። አዲስ ነን ለዩቲዩብ አዲስ ነን እና የእናንተ ብርታት ለኛ አስፈላጊ ስለሆነ አበረታቱ። እኛና በእናታችን መርቃን ልንጀምር መተናል። እናንተም ደግሞ ተጨምራችሁ አበረታቱ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ጻፉልን እና ውድ ኢትዮጵያኖች እንደዛ ነው እንላችኋለን። ዩቲዩብ መክፈታችንን እና ይሄንን መጀመራችንን እንደውም በፍጹም አያውቁም፣ አልነገርናቸውም። ለነሱ ሰርፕራይዝ ነው፣ ለእናንተም ለነሱም ሰርፕራይዝ ነው የሚሆነው። እናታችንን አልሰማችም፣ ምንም ነገር አታውቅም። እንግዲህ ልንነግራት ተዘጋጅተናል እንላችኋለን። እንግዲህ አበረታቱ። የእናንተ ማበረታታት ለኛ ብርታት ነውና አበረታቱ እንላለን። ያው እንዳልናችሁ ልንጠራት ነው። ተዘጋጅተናል። ቡናማ አፍልተናል። ሁሉን ነገር አዘጋጅተናል። ስጦታም አዘጋጅተናል። ልንጠራን ነው። ተከታተሉን። ያው እንዳልናችሁ ማሚን ጠርተናታል። ይሄው ልንነግራት ነው። የሆነ ስጦታም ደግሞ አዘጋጅተንላታል። እንግዲህ ምን እንደምትል አብረን እናያለን ማለት ነው። ማሚዬ የሆነ ስራ ጀምረን ነበረ፣ የሆነ ዩቲዩብ ጀምረን ነበረ እና መክፈቻውን ባንቺ ምርቃት ልናደርግ ፈልገናል እና ስጦታውንም እንሰጥሻለን። እንግዲህ ምን እንደምትይ ካንቺ ነው የምንጠብቀው ማለት ነው። እሺ ልጆች እና ስጦታውን ላመጣ ነው። ማሚዬ እንግዲህ ያዘጋጀንልሽ ስጦታ ልሰጥሽ ነው። ስጦታ እንግዲህ አነሰበት ዛ አይባልም፣ ያቅማችንን ነው። ከዚህ በላይ ነገ ደግሞ ሰርተን ተለውጠን ከናንተ ጋራ ከናንተ ብርታት ጋር ከናንተ ኃይል ጋር እናንተ ደግሞ ካስተያየታችሁ ጋራ ከህዝብ ጋር ከዚህ በላይ ለመስጠት ያብቃን። እግዚአብሔር ይርዳን ከናንተ ጋር። ልጆች እግዚአብሔር ይስጥልን። ይሄን እንደሰጣችሁ እግዚአብሔር ይስጣችሁ። ተባረኩ፣ በርኩኑ። ይሄንንም ያቀዳችሁትን እቅድ ለፍጻሜ ያብቃችሁ። ደሃ ለመደገፍ የተቸገረ የተራበ ለማልበስ ለማጠጣት ያብቃችሁ። ልጆቼ እኔን እንዳለበሳችሁ እኔን እንዳሰባችሁልኝ እነሱ መልአከ ቅዱስ ገብርኤል አቡነ ገብረ መንፈስ እመቤቴ ማርያም ታስብላችሁ ልጆች።